አቤት አቶ አምነን ፊት አይደለም ቶሎ ቶሎ ሲያወራኝ ገንዘቡ እንዲያስገቡልኝ አድርግ ከዛ ላይ ማስቀረውን አስቀርቼ ሌላውን ልልከዋለሁ በምን ሊያቅ ይችላል እንኳን እቃዎቹ የተሸጡበትን የራሱን ገንዘብ ያውቀው ስማ አንድ ነገር ልንገርህ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል አው እባክህ እንደዛ መቀለድና ቆም ለማንኛውም አሁን ገንዘቡን ላክልኝ አቶ ሜሌክ ይመስለኛል አንተ በጣም የተለየ ሰው ነህ ወይዘሮ መርሲ የሰማሽው ነገር አለ እንዴ አይ እንደውም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ እባክሽ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለም ማን ሜሌክ እባክህ እኔ ስምህን አልጠየቅኩም አላማህን የጠየቅኩ እውነት እኔ ሰርቼ የመለውጥ ሀሳብ ነው ያለኝ ሰርቼ ወይስ ሰርቄ የወንድሜ ልጅ እየተጫወትክበት ነው ያለው ተሳስተሻል የክስረቱ ምክንያት አንተ ነህ አይደለም አጋጣሚ ነው አጋጣሚ የሚለው ቃል ለሌብነት አይሰራም ስማ ስለ ሁሉም ነገር ማወቅ ፈልጋለሁ ከዛ አብረን መስራት እንችላለን ያ ድርጅት እኮ በአቶ አምነት በኩል ያንቺ ነው እውነት ነው አብረን እንሰራለን ተጋግዘን ለማለት የፈለኩት ገብቷል ሜርሲ አቤት እውነት ከኔ ጋር መስራት ትፈልጋለሽ አቤት አቶ ሜሌክ ሜርሲ ይባላለሁ ያንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አበባ ነኝ ያንን ማታደርግ ከሆነ የወሰድከውን ተቀምጠህ በነፃ አገልግለህ እድሜ ልክ እስረኛ የመሆን ዓላማ አለህ ማለት ነው አማራጭ የለህም 1 2 3 እሺ ተስማምቻለሁ መርሲ ጥሩ አጋር ምንሆን ይመስለኛል ግን በምን አምንሻለሁ ማለቴ ባንዴ በጣም ጥሩ እስካሁን ስታደርግ የነበረውን ነገር ማወቅ ፈልጋለሁ መቼም አዲስ የከፈትነው ድርጅት የጋራ አይደለ ሄሎ ሰለሞን የት ያለኸው? አሁኑን ወደ ቢሮ መምጣት ትችላለህ? ቢሮ ውስጥ ያሉ ሰነዶች እንዳለ ጠፍተዋል። ምናልባት አንተ ጋር ካስቀመጥካቸው ብዬ ነው። ምን አንተ ጋር የሉም? አሁኑን ራቷ ምን መደወል ይኖርብኛል።
አቤት ቹንያ። ሄሎ ቶምነን፣ ቢሮ ውስጥ ትልቅ ችግር ተፈጥሯል። ቹንያ ምንድን ነው? አስፈላጊ ዶክመንቶች በሙሉ ከቢሮ ጠፍተዋል። ምን? መቼ ነው? አሁን ነው። ሄሎ ምን ችግር ተፈጥሯል መሰለኝ። ቶሎ ሜሌክ አንሳው እባክህ። አንሳው ሜሌክ፣ አንሳው እባክህ። ታስፈልገኛለህ በዚህ ሰዓት።
ሜሌክ አቶ አምነን እባክህ ምንም ነገር እንዳታደርገኝ። አንተን ነው ሲከታተለኝ ነበር። አንተ ነህ ዶክመንቱን ይዘረፍከኝ። እኔ አይደለሁም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? አምነን ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋኝ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይ ቀና። ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አለፈውበትም፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋኝ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይ ቀና። ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አለፈውበትም፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? ይህንን እንዳደርግ ያስገደድከኝ አንተ ነህ። አጠገቤ ሆነህ ተጫወትክብኝ። ወይኔ አምነን ሄሎ ማርክ፣ እንዴት ነህ? አሎ አቶ አምነን፣ እንዴት ነህ? ማርክ እባክህ በምልክልህ ሎኬሽን አሁን መምጣት ትችላለህ? እሺ ሎኬሽኑን ላክልኝ፣ እመጣለሁ። እሺ እልክልሃለሁ። አንተ ነው ሲከታተለኝ ነበር። አንተ ነው ዶክመንቱን ይዘረፍከኝ። ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ። በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይ ቀና። አቶ አምነን ምን ተፈጥሮ ነው? ማርክ ማይሆን ነገር አደረግኩ። ምንድን ነው እሱ? በእጄ ሰው ጠፋ። በምን ምክንያት ነው? ምን አድርጎ? ካደኝ። የካደኝ መግደል ደግሞ ግዴታ ነው። አይ ሞት እኮ ድጋሚ ማሰብ የለ ውሳኔ ነው። ይሁን። እኔስ እድሜ ልኬን የለፋሁበትን ነገር እኮ ነው ያሳጣኝ። የኔን ልፋት መካዱንስ ማን ነው የሚረዳው? ለነገሩ ሁሌም ገዳይ እንጂ ሟች ክፉ ተብሎ አይታወቅም። አሁን ተረጋጋና ምን እንደምናደርግ እናስብ። እሱ እንድናወራ ነው የጠራው። ማንም ሳይሰማ ይሄን ጉዳይ መጨረስ አለብን። እሺ ግን ማን ነው? ሜሊክ ይባላል። የሥራ ባልደረቤ ነው። እናም እንደነገርኩ ካደኝ። ምን አጋጭቷችሁ ነው? ያዝኩት። በቃ በዛ ቅጽበት ያተፈጠረ። አቶ አምነን ይህን ነገር ሰው ሳይሰማ ነው መጨረስ ፍላጎት? አዎ። የት ነው ያለው? መኪና ውስጥ ነው ያለው። አሁን አንድ ቦታ መሄድ ይኖርብናል።
ቆይ ቢሮ ገብታ ይዛ እስክትወጣ ድረስ ያ ሁሉ ሰው ያ ሁሉ ጥበቃ ምን ሲሰራ ነበር? አለቃ ልጅቷ እኮ ያዝ አይደለችም። ሁሉንም ሰው እኮ ነው አጋድማ ሄደችው። ማንም እኮ የቀራት የለም። ያው ግን ታስቦበትና ታቅዶበት የተደረገ ነገር ነው። አሁን የሆነ ሆኗል። ፋይሎቹን እጃችን ለማስገባት ልጅቷን ፈልገን ማግኘት አለብን። እሺ ግን አቶ አምነን አንድ የደበቅኩህ ነገር አለ። ጁኒያ ንገሪኝ፣ ምንድን ነው? ባለፈው ድርጅት ውስጥ የተፈጠረው ኪሳራና ዛሬ የተፈጠረው ነገር ሁሉንም ነገር ሜሊክ ነው ያደረገው። ምን? እና ታዲያ አሁን ነው የምነግሪኝ? ቆይ እስከ ዛሬ ነበርሽ ጁኒያ? በጣም ይቅርታ አቶ አምነን፣ አጣርቼ ነበርና እኔም ሲነግሩም ጭራሽ አላመንኩም ነበረ። ቆይ ይቅርታ ሁሉንም ነገር ይመልሷል ጁኒያ? ዝም ካልሽ እኮ አንቺም የእሱ ተባባሪ ነው የምትሆኚው። ፈጣሪ ምስክሬ ነው አቶ አምነን፣ እኔ ከእሱ ጋር ምንም ነገር አላደረኩም። እዚህ ነገር ውስጥ እጄ የለበትም። ቀድመሽ ብታሳውቂ ኖሮ አሁን የተፈጠረው ነገር እንዳይፈጠር ማድረግ እችል ነበር። አዎ ትክክል። ግን እኮ እሱ ይሄንን ነገር አያውቅም እና ሄደን የወሰዳቸውን ፋይሎች መቀበል እንችላለን። ደግሞ እኮ ላደረገው ነገር ቅጣቱ እንዲያገኝ ማድረግ እንችላለን። ጁኒያ አርፈደሻል። ሜሌክ ሞቷል። ምን ማለት? ሜሌክ ሞቷል? ማን የገደለው? እንዴት? እኔ ነኝ የገደለው። ምክንያቱም ከቢሮ መኪና ይዞ ሲወጣ ተከትዬው ነበር። ግን ስደርስ ከመኪና ውስጥ ሜሌክን አየሁት። እናም በቃ ራሴ መቆጣጠር አልቻልኩም። አንድ ሰውን አምነሽው ልክ ሳይታመን ሲቀር ዋጋው ይሄ ደግሞ ለሱ ይገባል። እንኳንም አደረኩት። አቶ አምነን ግን ምንም ትክክል አላደረክም። ስትገለው ሰው አልነበረም ማለት? ያ ነገር ሲፈጠር ማንም እንዳላየ በምን እርግጠኛ ሆንክ? አዎ ማንም አልነበረም ጁኒያ። ይሄ ደግሞ ከሌላ ከአንቺ መሀል መውጣት የለበትም። እሺ አታስብ፣ ከሁለታችን መሀል አይወጣም። ግን ፋይሉን አመጣኸው? አይ እሱ ጋር ያለው ፋይል ጠቃሚ አይደለም። ልጅቷ ቀይራ ነው የሰጠችው። እሱም ያወቀ አይመስለኝም መቀየር። ስለዚህ እሷ ጋር ከሆነ ልጅቷን ማግኘት እኮ ይኖርብናል። በቃ ጁኒያ አንቺ እዛ ያለውን ነገር ጨራስሽ። ልጅቷንም ደግሞ ቶሎ እንድናገኛት አድርጊ። ሁሉም ቦታ ትፈለግ። ይሄ ለአንቺ ኃላፊነት ሰጥቻለሁ። እሺ እሺ አቶ አምነን። ሰላም አቶ አምነን፣ እንዴት ነህ? አለሁ። ቃልን ለመቀበል ወደ ጣቢያ አብረን እንድትሄድ ነበር። በምን ጉዳይ? በአቶ ሜሊክ መሰወር ምክንያት የመጀመሪያው ተጠርጣሪ አንተ ነህ። እናም ወደ ጣቢያ መሄድ ይኖርብናል። አቶ አምነን፣ አቶ ሜሊክ ከመጥፋቱ ከሰዓታት በፊት ደውለለት ነበር? አዎ። እናም ስልክህን አላነሳም። ታዲያ ይሄ ጉዳይ ከኔ ጋር ያገናኘዋል? መቼስ የሥራ ባልደረባ ናችሁ። በዛ ላይ ደግሞ ያንተ የቅርብ ጓደኛ። ግን በተደጋጋሚ ስትደውለት ስልክህን አላነሳም ብዬ ነው። ታዲያ ይህን ጉዳይ ለምን እሱ ራሱን አትጠይቁት? አቶ አምነን፣ ለምን ነበር በተደጋጋሚ ደወልክለት? ለስራ ጉዳይ ፈልጌው ነበር። ከዛ በፊት ተደዋውላችሁ ነበር? አዎ፣ ከድርጅቱ መኪና ይዞ ሲወጣ አይቼው ነበር። በጣም ጥሩ፣ አመሰግናለሁ። የሴትነት ልኳ ማርያ፣ እንደምን አለሽ? ደህና ነኝ የኔ ትንሽዬ ልጅ። ያው እንደ ድሮ ሆንኩብሽ አይደል? ያደራ ቀኔ ፍንክች የለም። እውነት አያቴ፣ በምርኩዝ ጠብቄሽ ነበር። አንቺ ግን እንዴት አየሽው? እንጆሪ እርሻው በጣም አሪፍና ማራኪ ነው። የኔ ልጅ አምነን እኮ ነው የሚቆጣጠረው። ከዚህ በላይ ቢያምርስ ይገርማል። በጭራሽ። ግን የአኩራፊ ልጅ ደህና ነው? ደህና ነው፣ ግን አሁን ታስፈልጊዋለሽ። ለምን? አየሽ ልጄ፣ የውሸት አጀባ ትርፉ ወከባ ነው። ተይው አያቴ፣
ጭላንጭል ተስፋውን ነፍስ እንዲዘራበት እናደርጋለን። መፈተን ያጎብዛል እየተባለ መፈተን ተስፋ ሲያስቆርጥ በሱ ነው ያየሁት። ቆይ ግን አላገባም? ማግባቱን አግብቷል፣ ግን የቁም ቅልበያት ወይ አታምር ወይ አታፍር። እና እያልሽኝ ያለሽው ያምነን ኑሮ ባሰብሽው ልክ እየሄደ አይደለም? እንዲሁ ወሬ በከረጢት የሆነች ልጅ ናት። ዙሪያውን የሞሉት ዝም ብለው ሴቶች ናቸው። ከወሬ ውጭ ሌላ ምንም ስራ የላቸው። እናም ደግሞ ለመተዋወቁ ከአንቺ ጋር ይቀላል። አው ልክ ነው። በነገራችን ላይ አባቢም እንደዛ እንዲሆንና እንድንቀራረብ ሲጠይቀኝ ነበር። አቶ ካርታን ይሄንን ያስባል? አዎ አያቴ፣ አብሮ ማደጋችን መና መቅረት የለበትም። ይገርማል። ታዲያ ለምን ለትንሽ ቀናት እኛ ጋር አያርፍ? ደሞም እሱም ዛሬ ወደ ሀገር ውስጥ ይገባል። አዎ ስለ ልጆቻችን ማውራት አለብን። እስኪ ሲመጣ አወራዋለሁ። ሰላም መርማሪ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የአቶ ካርታ ልጅ ነኝ። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። አቶ ካርታን በቅርብ ወደ ሀገር እንደሚገባ መረጃው ነበረኝ። አዎ በቅርቡ ወደዚህ ይመጣል። ደስ ይላል። ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል፣ አቶ አምነን ከዚህ ለመውጣት ምንም ሙከራ እያደረገ አይደለም። እስካሁን ጠበቃውም አልመጣም። እንደጠበቅኩት ሆኗል ማለት ነው? እንዴት? ማለቴ እንደዚህ በእንደዚህ አይነት ስራ ውስጥ ገብቶ ማየቴ በጣም ከፍቶኛል። አቶ አምነንን እኮ በጥርጣሬ ብቻ ነው የያዝነው። ወይዘሪት ማርያ የተከበረና ትልቅ ቤተሰብ ውስጥ ነው የተቀላቀልሽው? አዎ ከድሮም እኮ አንድ ላይ ነን። በእርግጥ አቶ አምነን በሚያዘጋጃቸው ፕሮግራሞች ላይ አቶ ካርታንን ብዙ ጊዜ አይቼዋለሁ፣ ግን ይህን ያህል ቅርበት ያላችሁ አልመሰለኝም። ኧረ እኛ ከዛም በላይ ነን። የነገሮች አለመመቻቸት ነው። በጣም ደስ ይላል። አቶ አምነን ግን እንዴት ነው? ተረጋጋ? አዎ የተፈጠረውን ነገር እንዳልተፈጠረው እያሰብን ነው። ግን ይሄ ነገር እንዴት ሊፈጠር ቻለ? እኔ ስለ ሁኔታው ጥልቅ እውቀት የለኝም፣ ግን አያቴ እንደነገረችኝ ከሆነ አቶ ሜሌ ከሰዎች ጋር በመተባበር አምነንን ክዶታል። በጣም ብዙ ገንዘብ አክስሮታል። እንደዚህ አይነት ውሳኔ የተሳሳተ ነገር እንድታደርግ ያደርግሻል። አዎ ያ ነገር ባይሆን ደስ ይለኝ ነበር። ያንን ነገር ግን ያየ ሰው አለ? ሜሌክ፣ አቶ አምነን እባክህ ምንም ነገር እንዳታደርግ። አንተን ነው ሲከታተለኝ ነበር። አንተ ነህ ዶክመንቱን ይዘራፍከኝ። እኔ አይደለሁም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? አምነን ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተልህ ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋኝ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይቀና ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አዎ አለፈውበትም፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? ያንን ነገር ሲፈጸም ያየ ሰው ካለ ግን ይሄ ፋይል ሊዘጋ አይችልም። በእሱ እርግጠኛ መሆን የምንችለው አምነን ስናወራው ብቻ ነው። አዎ ይሄ ፋይል ካልተዘጋ ቅጣቱ ለአቶ አምነን ብቻ አይደለም ለእኔም ጭምር ነው። ስለዚህ አምነን ጠርተነው እንወያይበት። የጠፋው እኮ የሰው ነብስ ነው ማርያ። እኛ ዝም ብንል እንኳን ዝም የማይሉ ሰዎች ሊኖሩ ይችላሉ። የነምን ወይ ማርያ ፈለግሽ? አዎ እንግዳ መጥቷል እና ይፈልግሃል። ማን ነው እሱ? መርማሪ ሳሙኤል። ለምን? የሰማው ነገር አለ እንዴ?
በጭራሽ የተፈጠረውን ነገር በምን መልኩ ማስተካከል እንዳለብን እንድናወራ ነው። የደበቅሽ ነገር አለ እንዴ? አትዋሽኝ ማርያ። አምነን ለምን ብዬ እደብቅሃለሁ? ሰላም አያቴ። ሰላም፣ እንዴት ነህ? አሎ አያቴ፣ ሳሙኤል እባላለሁ። ከአቶ አምነን ጋር በቅርቡ በተፈጠረው ጉዳይ ላይ ለመነጋገር ነው የመጣሁት። ምን ነው እንደገና ጉዳይ የሚያስነሳ ምን ተገኘ? አይ ወይዘሪት ማርያ ለመነጋገር ቀጥራኝ ነው። ነው እንዴ? በጣም ደስ ይላል። የኔ ልጄ ቅጽበታዊ ነገር ተፈጥሮበት እንጂ እንደዛ የሚፈጽም አንጀት ኖሮት አይደለም። አቶ አምነን በደንብ አውቀዋለሁ። ይህን ነገር ሆን ብሎ እና አስቦበት ሊያደርገው እንደማይችል እርግጠኛ ነው። ብዙ አሳሳች ሰዎች በሞሉበት ዓለም ውስጥ ነው ያለው። ሁሉንም ሰው ጨካኝ እንዲሆን ያስገድዱታል። አዎ አያቴ፣ አንዳንድ ጊዜ ገዳይ ብቻ ሳይሆን ሟችም ትክክል ላይሆን ይችላል። አዎ ደግሞ ሌሎች ጉዳይ ሲኖሩ አንተ እንደምትፈታቸው እርግጠኛ እንዴ። ይሄ ቤተሰብ እኮ ለእኔም የረጅም ጊዜ ትውውቅ ያለን ቤተሰቤ ነው። ምንም አይነት ጉዳይ ቢፈጠር ለመፍታትም ሆነ ከእናንተ ጎን ለመቆም ዝግጁ ነኝ። በቃ ማድረጌን ራሱ ልቀበለው አልፈልግም ማርያ። ይገባኛል። አንድ የሆነን ነገር ምንም አድርገን መመለስ አንችልም። ለህግ አሳልፌ መስጠት ነበረብኝ። ያንን ማድረግ አልነበረብኝ። አምነን ያንን አንተ ፈልገህ የምታደርግ ሰው እንዳልሆንክ ስለምናውቅ ነው እየተረዳንህ ያለ ነው። መጥፎ ሰው ነኝ አይደለህም። ተይ ማርያ እባክሽ እንደዛ አትበይ። ራሴን ነፍሰ ገዳይ ብዬ ልወቅሰው ይገባል። ክዶህ እንጂ ጥቅም ፈልገህ አይደለም። እሱም እኮ ፈልጎ ላይሆን ይችላል ያደረገው። መካድ መፈለግና ለመፈለግን አይወስነውም። አንተ እኮ ለእሱ ጥሩ ሰው ነበርክ። የከዳህ እሱ ነው። ስለዚህ ራሱ ይጠየቅበታል። በል አሁን ወደ ሳሎን እንሂድ። እሺ። ብቻ አንተው ነህ እንዳልተቀየምከን ተስፋ አደርጋለሁ። አልተቀየምኳችሁ። አቶ አምነን እንዴት ነህ? ደህና አይደለሁም መርማሪ። ለምን? ስለዛ ነገር በተነሳ ቁጥር ሁኔታ ውስጤን እየረበሸኝ ነው። ባይሆን የተሻለ ነበር። አሁን ግን አንዴ ሆኗል። ስለ ቀጣዩ ነው መነጋገር ያለብን። አዎ፣ ግን በወንጀል እኮ እጄ ተጨመላልቋል። ወይኔ ሜሌክ፣ ምን አለ ያን እንዳላደርግ ቢያስገድድ ይኖር። አዎ አቶ አምነን፣ አሁን ወደ ራስህ ተመለስና ስለ ቀጣይ ነገሮች ማውራት አለብን። እንዴት ብዬ? አምነን ያንን ካላደረግክ እኮ አሁንም ከዛ ነገር ውስጥ መውጣት አትችልም። እሺ ተረጋግቻለሁ። አሁን የተፈጠረውን አንድ ባንድ አስረዳኝ። ወደ ቢሮ ስገባ አንድ ሴት አየሁ። ሴት? ምን አይነት ሴት? ሙሉ በሙሉ ሰውነቷ በጥቁር ልብስ የተሸፈነች ሴት። ከዚህ በፊት አይተሃት ታውቃለህ? ኧረ አላውቅም። እሺ፣ እና ያቺ ልጅ ምን አደረገች? ቆማ ተያየን። ከዛም ጸሐፊዋ ደውላ ዶክመንቱ መሰረቁን ነገረች። በዛው ቅጽበት አጠገብ የነበረችው ልጅ አጣኋት። ስለዚህ ያንን ዶክመንት የወሰደችው ያቺ ሴት ናት ማለት ነው? አዎ። ከዛም ወረቀቱን ወደ ሆነ መኪና ወረወረችው። ከረጅም ክትትል በኋላ መኪናውን አባረሪ መንገድ ዘጉበት። መሳሪያን ይዤ ስወርድ ግን እሱ ነው ያለው። ከዛ በኋላ ለምን እንዳደረገው ጠይቀኸው ነበር? አዎ ጠይቄው ነበር። በሰዓቱ የነገረኝ ሙሉ በሙሉ አላስታውሰው። ደግሞ በእኔ እንደሚቀናብኝ ነግሮኛል። ይሄ መጥፎ መንፈስ ነው እንዲቀናብህ ያደረገው ማለት ነው። በወቅቱ ከእሱ ጋር እንዲተባበር የጠየቀው ሰው እንዳለ አልጠየቅኩም ነበር? ሞክሬ ነበር፣ ግን ምንም እንደሌለ ነገረኝ። ከዛ ምን? ከዛማ አደረግኩት። ወይኔ አምነን። ቆይ አቶ አምነን፣ ይሄ ነገር ሲፈጸም በቦታው ሌላ ሰው አልነበረም? ማንም አልነበረም።
እርግጠኛ ነህ? አዎ። ስለዚህ ይሄንን ነገር ሲፈጸም ያየ ሰው ከሌለ ማንም ሊጠይቀን አይችልም። እኔ ግን ህሊና ይጠይቀኛል። መርማሪ፣ እኔ ንጹህ ሰው አይደለሁ። የሚገባኝን ቅጣት ስጡ። አምነን አንተ እኮ ሳታጠፋ በብዙ ሰዎች ተቀጥተሃል። እናም ይበቃሃል። ማርያ፣ አይበቃኝም። ይሄ ነገር ቀሪ ዘመኔን በሙሉ ይረብሸኛል። አቶ አምነን ሬሳውን የት ነበር የወሰድከው? ከአንድ ልጅ ጋር ቀብረነዋል። እውነት እላችኋለሁ ያ ልጅ ባይኖር ኖሮ ምን እንደማደርግ አላውቅም ነበር። ራሱ ማን ነው ያ ሰው? ማርክ ይባላል። የቅርቡ ሰው ነው። ምን ያህል ታምነዋለህ? ማመን እስከምችለው። አቶ ሜሊክንም እኮ ታምኖ ነበር። ታዲያ ሁሉም ሰው ይክድሃል እያላችሁኝ ነው? እሱ በግምት የሚታወቅ ነገር አይደለም። አይ በሱ እንኳን እርግጠኛ ነኝ። እሺ እዛ ቦታ ላይ ያያችሁ ሰው የለም? አዎ ምንም የለም። ቦታው ትንሽ ራቅ ያለ ነው። አቶ አምነን በተቻለ ፍጥነት ከሱ ጋር ሊያገናኝ የሚችሉ ነገሮች በሙሉ አጥፋ። ወይዘሪት ማርያ፣ ቅድም እንዳልኩሽ ይሄ ፋይል ተዘግቶ የሚቀረው በቦታው ማንም ያየ ሰው ከሌለ ብቻ ነው። እስከማውቀው ማንም በቦታው የለም። መርማሪ፣ የሚደረገውን ነገር በሙሉ አድርገህ አምነን ከዚህ ጉድ አውጣው። በድጋሚ እንዲጨነቅ አልፈልግም። አታስቢ፣ ይስተካከላል። በቃ አያቴ ጋር ደርሼ መጣሁ። አያቴ ውዬኔ አበባ፣ አያቴ አምነን ባደረገው ነገር ቆጭቶታል። እንዴት ብዬ ልክነቱን እንዲያስብ እንደማደርገው ራሱ አላውቅም። የኔ ልጅ በሰው ህይወት ላይ ልክነት የለም። ግን ደግሞ ልጄ ፈልጎ አላደረገውም። አዎ ከጎኑ አትጥፊ እባክሽ። አዲስ ነገርም አለ ማለት ነው። በአሁን ወደታችን ሄድ። እሺ ቤሊን እንዳስተዋልኩት ከሆነ ከክላስ አለመውጣትሽን የሙሉ ቀን ስራሽ እያደረግሽው ነው። አው ያው ከሰዎች ጋር መቀላቀልበት ነገር ሲኖር ብወርድ ይሻላል ብዬ ነው ይመስለኛል። እዚህ ቤት ካሉ ሰዎች ራሱ ያለሽን ቅርበት ቀንሰሽዋል። ይህ ነገር እውነት ነው? አይ እንደዛ እንኳን አይደለም፣ ሊመስል ይችላል። እኔ ያየሁትን ለመናገር ያክል ነው። በቃ አያቴን ውረድ። ስለዚህ ሁሉም ነገር እንዳልነበረ ተፈቷል ማለት ነው? አዎ አያቴ፣ ከዚህ በኋላ ድርጅቱም ውስጥ የሚፈጠር ጉዳይ ካለ እኔ ልፈታው እችላለሁ። እንደዚህ በጥምረት የሚሰራ ሰው እጅግ በጣም ያስደስተኛል። ሰዎች ብቻዬን መሆን ፈልጋለሁ። ሰላም፣ እንዴት ነህ? አለሁ። አያቴ፣ ይህ ሰው ማን? አላወኩትም። መርማሪ ሳሙኤል ይባላል። በጣም አሪፍ። ምን ነገር ጣለ? አቶ አምነን ስለ ድርጅቱ የምናወራው ጉዳይ ነበረ፣ ለዛ ነው የመጣው ይመስለኛል። ወደፊት ለሚፈጠሩ ነገሮች ቅድመ ጥንቃቄ ለማድረግ እየተነጋገራችሁ ነው? አዎ፣ እንደዛ መሆኑ ይሻላል ብለን ነው።
በቃ ሌላ ጊዜ እመጣለሁ። መልካም ቀን። ለምን ጉዳይ ነው ወደዚህ የመጣው? ያው ወይዘሮ ሴማ እንደነገረች 10,000 እሺ 20,000 ላድርግልህ። እንትን እኮ ነው። እሺ 50,000። አቶ አምነን ችግር ውስጥ ገብቷል። ምን አይነት ችግር? በእጁ የሰው ነፍስ ጠፍቷል። ሰው? አዎ። እና ይህን ፋይል እንድዘጋላቸው እየጠየቁኝ ነው። ቆይ ያ ሰው ማን ነው? አቶ ሜሊክ። ሜሊክ በቅርቡ ያጭበረበሩ የስራ ባልደረባው ነው። እና ደግሞ አወቅኩት። ያ ሰው ሞቷል እንዴ? አዎ፣ ግን ስለዚህ ጉዳይ ማንም አያውቅም። አቶ አምነን ነፍሰ ገዳይ ነው? አዎ፣ ግን ሆን ብሎ ያደረገው ነገር ስላልሆነ እኔ ልረዳው እየሞከርኩ። ከዚህ በኋላ እኔን ነው የምታግዘኝ? አይ አላደርግም። ስማ፣ የህግ አካል ሆነ ለሰዎች ሀቅ ታምነህ መስራት ሲገባ ስራህን ተማምነህ የአንዳንድ ሰዎችን ግድያ መሸፋፈን በህግ ሊያስቀጣ እንደሚችል አታውቅም? አውቃለሁ። ስለዚህ ነገሮችን እንዳላበላሽ ባስፈለከኝ ሰዓት ከጎኔ ነው። እሺ። ወንድሜ በዚህ ጨለማ ምን ነው ብቻህን? እንዲሁ ነው ወንድሜ። አንተ ወደ ውስጥ ግባ፣ ብርድ እንዳይመታ። ወንድ ልጅ እኮ ብርድ አይመታው። ዛሬ ባይገርምህ አንድ ታሪክ ሰምቼ ልቤ በጣም ተነክቷል። ምን አይነት ታሪክ? አንድ ሰው ድሮ የሚሰራበት መስሪያ ቤት ላይ አብሮት የሚሰራውን ሰው ገደለ። እንዴ? ለምን? ማለቴ በምን ምክንያት? ምክንያቱ ምን ያደርጋል ብለህ ነው? በቃ እኮ ይህ ሰው ነፍሰ ገዳይ ነው። እንዲህ አይነት ሰው ግን ምን አይነት ህሊና እንዳለው። ወንድሜ አትፍረድ። ምናልባት አውቆ ላይሆን ይችላል ያደረገው። የሰው ህይወት ላይ ከፈረደ እኮ አለማወቁን ነው የሚያሳየው። ባሮኬ፣ እኔ ግን ምናልባት ሰውየው ልክ ሊሆን ይችላል ብዬ አስባለሁ። ልክነት? ሰው ምንም ቢያጠፋ እኮ ለህግ አሳልፎ መስጠት ነው። እሱም እኮ ቤተሰቦች ሊኖሩት ይችላሉ። እሱማ ልክ ነህ፣ ግን እባክህ ስለ እንደዚህ አይነት ነገር ማውራታችንን እናቁም። ምን ነው እንዲህ አይነት ታሪክ አትወድም እንዴ? አዎ ወንድሜ፣ ምን አይነት ወንጀል ውስጥ እንደገባው ባወቅ። አቶ አምነን የት የሆነ አቶ ሜሊክን የደበቀው? ባሩኪ መጣሁ። አንዴ ወደ ውስጥ ልግባ። እሺ ወንድሜ። የት የሆነ ያን ሰውዬ የደበቀው? በቅርቡ መደርስበት ይሆናል። ከእኔማ አታመልጣት።